አመሰግናለሁ። ብዙን ጊዜ ልብ ብለን ማስተዋል ስላቃተን ይመስለኛል እንጂ ፈጣሪያችን የእኛን እገዛ አይፈልግም። እኛ መልካምና የተሻለ ሆነን በፈጣሪያችን ምስጋና አመስግነን እንድንኖር መልካም ተደርገን የተፈጠረን ሰዎች ነው ሁኑ ተብለን። ማንም ችሎ አልተፈጠረም፣ እንዲችል ተደርጎ ተፈጠረ። ታዲያ እዚህ ምድር ላይ የሚገርመኝ ነገር የብዙዎቻችን ነገር ጥቆማ እንወዳለን። የሆነ ሰው የሆነ ነገር አለ ብሎ አምላኬን ነካብኝ ብለን የምንናገር ሰዎች በጣም ብዙዎች ነው። ሃይማኖታችንን ተነካብን ብለን የምንናገር ሰዎች አለን። በየቤቶቻችን ያሉ ፈጣሪያችንን የሚያስቀይም ነገር የሚያደርጉ ዘፋኞች የሉ፣ ጠንቋዮች፣ ደብተራዎች የሉ በየቤታችን። መጀመሪያ ውጭ ያለውን ከማየታችን በፊት በየቤታችን ያለውን ነገር ማጽዳት አለብን። ለዚህ እኮ ነው ፈጣሪ የምናደርጋቸው ነገሮች በሙሉ ወይ ደግሞ የምንጮኻቸውን ነገሮች በሙሉ አልሰማንም ብለን እስካሁን ድረስ እየኳተልን ያለ ነው። መጀመሪያ ራሳችን ምን ያህል ብለን ጠይቀናል ወይ? ብዙዎቻችን እስካሁን ድረስ ሰዎችን ነው የምንወቅሰው፣ እስካሁን ድረስ ሰዎችን ነው የምንናገረው። እኔ ለሃይማኖቴ ምን ያህል ነኝ? እውነት በሃይማኖቴ ጸንቼ እምነት ኖሮኝ እየኖርኩ ያለው ሰው ነኝ ወይ ብለን አስበን እናውቃለን? ብዙዎቻችን በትችት ለሆዳችን ሞሚያ እንዳልኩት ገንዘብ የምናገኝባቸው ነገሮች በሙሉ በአሁን ሰዓት ላይ ሃይማኖቶች ሆነዋል። ይገርማል። በየሃይማኖት ውስጥ እግዚአብሔር ወይም ደግሞ ሌላ መጠሪያ ያለው በምትጠሩት በየትኞቹም ሃይማኖት ውስጥ ያላችሁ ሰዎች ስም ሰጥታችሁት ጎድም በሉት ምንም በሉት ሌላም በሉት ብቻ በአጠቃላይ የዓለም ፈጣሪ የሆነን ጌታ መለመኛ አድርገነዋል። መተዳደሪያችን ሆዳችን የምንሞላበት አድርገነዋል። ሃይማኖቴ ነካብኝ በሚል እንዴ! ከዛ በላይ አንተ ያንን ሰው በነካኸው ቁጥር እኮ ፈጣሪን ነው የምታሳዝነው። ባሳደድክ፣ ባጠፋው፣ በሰደብክ፣ በጠነቆልክ፣ ባስደገምክበት፣ ባስጨፈርክበት፣ ባጠጣህበት አስበዋል መጀመሪያ? እነዚህ ነገሮች በሙሉ እኮ አስቀያሚና መጥፎች ናቸው። ፈጣሪን የሚያሳዝኑት ነገሮች እኮ ናቸው። ስሙት፣ ድፍረት፣ መደፋፈር፣ ወንድ ለወንድ ሴት ለሴት ሌላም ሕፃናቶችን መድፈር፣ አባት ልጅን እንግዲህ ወንድም እህትን በጣም ከባድ የሆነ ነገሮችን ትተን ሌላ ነገር እሱ የማይፈልገውን ስንከራከር ስንሟገት የኔ ሃይማኖት ይበልጣል፣ የኔ ጌታ ይበልጣል። የዓለም ፈጣሪ አንድ ነው ወዳጅ። በፈለጋችሁት ስም ሰይሙት። ሁሉም ራሱን ቢጠይቅ ስህተቱን ራሱ ጋር ያገኘዋል። ሁሉም ሰው ቢጠይቅ በዚች ምድር ላይ ያለ ሰው በሙሉ እኔ አላምነውም፣ ማንንም አላምንም። ኃጢአት ያላሸነፈችው በኃጢአት ያልወደቀ ሰው አንድም ሰው እንደሌለ ስለማውቅ እርግጠኛም ስለሆንኩኝ እንደ ስስት የሚቀያየር ባህሪም ስላለ ወዳጄ፣ ሃይማኖት ካለ እምነት ከሌለ ዋጋ የለውም። ጽናት ከሌለ ዋጋ የለውም። ሃይማኖት ያለው ሰው ደግሞ እምነት ሊኖረው ይገባል። እምነት ያለው ደግሞ ፈጣሪውን የሚፈራ ነው። ፈራ እግዚአብሔር ያለው ነው። ፈጣሪውን የሚፈራ ሰው ደግሞ ሰዎችን አያስቀይምም፣ ወደ ሰዎችም እጁን አይጠቁምም። ለምን ካላችሁ የሰው ልጅ ሲፈጠር ማንም ላይ እንዳይፈርድ ተደርጎ ነው። ማንም መፍረድ አይችልም ማንም ላይ ማን ስለሆነ። ያቺ ሴት በቀረበች ጊዜ ሊወግሯት ድንጋይ ይዘው በመጡ ጊዜ ተፈቅዶላቸው ነበር። አንዳቸውም ድንጋይ ለመወርወር የሚችል አቅም አልነበራቸው። ብዙዎቹ በኃጢአት የተጨማለቁ ስለነበሩ ድንጋዩን ጥለው ሸሹ ነው የሚለው። ዳግም ያንን ማየት አይችሉም። ፈጣሪን ማየት አይቻልም በፍጹም። እንደ ሕፃን ልጅ ካልሆናችሁ ተብለናል እኮ። አብዛኞቻችን እንደ ሕፃን ልጅ መሆን የምንፈልገው ለሆዳችን ስንል ነው። በጣም ያሳዝናል። ለምንድን ነው ሌሎቹን የምንነካው? አንተ ራስን ጠይቅ፣ አንቺም ራስሽን ጠይቂ። ማንም ሰው ላይ አይድረስ። በቃ ይሄ ነው እኮ ፈጣሪን አምልኮ፣ ፈጣሪን አመስግኖ መኖር ማለት ይሄ ነው። የቁጥር ብዛት ነው የምትፈልገው? እልፍ አላፍ ጨፋሪዎች አሉ፣ እልፍ አላፍ ቃሚዎች፣ እልፍ አላፍ ቀሚዎች፣ እልፍ አላፍ ሌባዎች፣ እልፍ አላፍ ብዙዎች አሉ በውስጣችን። እነዛን መጀመሪያ ማጽዳት አለብን። እነዛን ሰዎች ማጽዳት ሳትችል አጠገብ ያሉትን በቤት ውስጥ ያሉትን እናት፣ አባት፣ ወንድም እያንዳንዱ የተለያየ አመለካከት፣ አስተሳሰብ ያለው የተለያየ መጥፎ ስራ የሚሰራ ከእያንዳንዱ ቤት
ቢወጣ እያንዳንዳችን አደባባይ ላይ ወጥተን የመጮህ እንኳን አንድም ማንነት የለንም ሁላችንም። አያችሁስ? ውጪ ያለው ታየን እንጂ ቤት ውስጥ ያለነውን ደፍነን ልክ እንደ ጻድቅ መጫወት ሆነና እንደዛ ሆነ እንጂ የኔ ካለውበት ሃይማኖት መውጣት ፈጣሪ ምንም ነገር አይጎድልበትም። የኔ መቆሸሽ ምንም አይጎድልበትም። እኔ ነጽቼ አመስግኜ እዚች ምድር ላይ የተሰጠኝን ጊዜ በስነ ስርዓት ተጠቅሜ ወደምትቀጥለው የዘላለም ሕይወት እንዲሄድ የምርጫ ጉዳይ ነው ሰጥቶኛል። ምረጥ ብሎኛል። ወይ እሳትን ወይ ውሃን፣ ወይ ፍቅርን ወይ ደግሞ ጥላቻን፣ ወይ መውደድን ወይም ደግሞ ማፍቀርን፣ መፈቀርን፣ ማግኘት መስጠትን። ምረጥ ያለህን ምረጥ። መልካም ነገሮችን በሙሉ እንድትመርጥ እድል ተሰጥተዋል። ፈጣሪን ወይም ደግሞ ሰይጣን ዳቢሎስን ስትመርጥ አሁን ያለህበትን እየተወዳደርክ ሆድህን እየሞላ ትኖራለህ። ከሆዳችን በታች ሆነን እንኖራለን። ብዙዎቻችን ገንዘብ ልባችንን አውሮታል። ፍቅር ቢሆን ኖሮ እኮ እስከ መጨረሻው መስዋዕት የተከፈለ ነው። ፍቅር መውደድ መስጠት እኮ ነው፣ መሰጠት እኮ ነው። ብዙዎቻችን አለ ነው ይዛ ውስጥ። ማንን ነው ልንወቅስ የምንችለው? ማንንስ ነው ልንጠይቅ የምንችለው? መጀመሪያ ራሳችን ለምን አንጠይቅም? እያንዳንዳችን እውነት እኔ የተሻልኩ ነኝ፣ እኔ እውነት ፈጣሪን አውቃለሁ፣ ፈሪሃ እግዚአብሔር አለብኝ የሚል ሰው ራሱን ብቻ ነው የሚጠይቀው። ሌላን ሰው ጠይቆ ማወቅ አይችልማ። ማናችንም አንተዋወቅም። አብረን እንኳን ያለን እናት፣ ወንድም፣ እህት፣ አባቶች እንኳን ልንተዋወቅ አንችልም። ከምትሰጡኝ ውጪ ላቃችሁ አልችልም። እናቴንም ይሁን አባት ወንድም እህቴንም ቢሆን ማናችሁንም ቢሆን ፍቅረኛዬንም ሚስቴንም ማንንም ቢሆን ማወቅ አልችልም። አብረን መኖር እስከቻልን ድረስ በተሰጣጠነው እስከሰጣችሁኝ ድረስ እስከነገራችሁኝ ነው ማውቃችሁ። ማናችሁንም አላቃችሁም፣ ማናችሁንም አላምንም ማለት ነው። ከመውደድ ውጪ ላደርግ የምችለው አንድም ነገር የለም። ይሄን የተሰጠኝ እንግዲህ ማንንም አትመን ይላል ቃሉ። ብዙዎቻችን ግን ራሳችንን ከፍ አድርገን ብዙዎችን ዝቅ አድርገን እየኖርን ነው። የራሳችንን ሃይማኖት ከፍ አድርገን የሌሎችን ዝቅ አድርገን የምንረግጥ ብዙዎች አለን። አንተ እውነት ለሃይማኖት ጠንካራ፣ በሃይማኖት በእምነት የጸናነ እውነት ፈጣሪን ትወዳለህ? ታዲያ ምን አለ የወደደውን ብትወድለት? ማን ተቀበል አለ? ማን ሁን አለ? ማን ሁኝ አለሽ? የፈለጋችሁትን መሆን ትችላላችሁ። ከመጥፎ ውጪ መልካምነት ውድ ነው ዋጋው። የመኖር ትርጉሙ በጣም ከባድ ነው። ሰው ውድ ነው። እንደ ሰው ውድ ነገር የለም። ፈጣሪ የፈጠረውን በሙሉ ዓለም ላይ የምታዩት ከሰው የሚበልጥ አንድም ነገር የለም። ስለዚህም ነው ሰው እርስ በርስ ተዋዶ ተፋቅሮ በፍቅር በአንድነት እንዲኖር እንጂ እንደዚህ ተከፋፍሎና ተለያይቶ በአምላኩ እየደለለና እየነገደ እንዲኖር አይደለም። አምላኩን እየሸጠ ሰይጣንን እያነገሰ አይደለም። ለሰይጣን እየዘመሩ ለፈጣሪ ማጨብጨብ አይደለም፣ መጨፈር አይደለም። ይህ ተገቢ አይደለም። ብዙዎች ጨፋሪዎች፣ ጠንቋዮች፣ ደብተራዎች፣ ምቀኛዎች፣ ክፉዎች ብዙዎች አለን። የሰው መጥፎ የለውም። በዚህ አጋጣሚ ይህንን መጀመሪያ አጽዳ። ሌሎቹን ከመናገርህ በፊት ሁሉም ራሱን ይጠይቅ፣ ራሱ ቤቱን ያጽዳ፣ ከቤቱ ይጀምር። ብዙዎቻችን ውጭ ያለውን ነው። ብዙዎቻችን የምንለብሰውን አለባበስ አይተው እንዲያደንቁን፣ ባለን ገንዘብ፣ ባለን መኪና፣ ባለን ቤት፣ ባለን ንብረት እንድንታወቅ በጸጋ መኖር እንፈልጋለን። ቆሻሻ ውስጥ የጠቆረውን ነገር ግን አውጥተን ሳንጥል በንጹህ ጨርቅ ቀድ ሸፍነነዋል። ይገርማል። ይሄንን ሁሉ መርምሮ የሚያውቅ ፈጣሪ አለ። አስመስለህ የምትኖረው ከሆድ በታች አድርጎ ያኖራል እስከ መጨረሻው ድረስ። ታዲያ ዘላለም በምድር ላይ እንኳን እያለ እስካለ ድረስ የዘላለምን ሕይወት እንኳን ላለማግኘት ራስ ጥረትና ራስ ድክመት ውስጥ ነው ያለው ማለት ነው። ወድቀህ ሰይጣንን ከፍ አድርገህ ከስር እየተረገጥክ ነው ያለው። ወዳጄ ንቃ።